ሰላም የሱራ ቤተሰቦች እንዴት ናችሁ? ዛሬም በሌላ ዩቲዩብ ቪዲዮ ከች ብያለሁ። ዛሬ ጅማ ነው የምንገኘው። አይታችሁታል ብዬ አስባለሁ። በዛ ቪዲዮ ጅማ በማታ ምን ትመስላለች የሚለውን ነገር ዞር ብለን ጅማ እናሳያችኋለን። ሰብስክራይብ አድርጉ። ገና 40 ምናምን ሰብስክራይበር ነው ያለኝ። ሰብስክራይብ አድርጉ። ሰብስክራይብ እያደረጋችሁ ጅማም እንደምትመስል ከቤባ ከቡዜና ከማሂ ጋር እናያለን ማለት ነው። እንዴት ነች እናንተ? ጅማ በጣም ደስ ይላል። ፎቶ ፖዝ ላይ ናቸው። ተመችታችኋለች? ገና ነው አልደረስን። የሚወላችሁ ይሄ ምንድን ነው የሚባለው? ቦታ ፈረንጅ አራዳ ይሄንን ይመስላል። ገና ዘጭ ቦታ እንሄዳለን መሰለኝ ወደዛ ጀምሮ ካሜራማን ጅማ ላይ ፈታ እያልሽ ነው ያረዳልሽ፣ ነብረር እያልሽ ነው። እዚህ ጋር እነዚህ ካፕሎች አሉ፣ ዩቲዩብ አላቸው። እነሱንም ሰብስክራይብ አድርጓቸው እና አበረታታቸው። ያው ጅማ ላይ ፈታ እያልን ነው በሰዓት የምንገኘው። ፈረንጅ አራዳ ነው። ሰብስክራይብ እያደረጋቸው ልካቻላችሁ፣ አበረታቱላችሁ። ወዳችኋለን። አሁን ደግሞ ወደዛ እየሄድን ምናምን እናሳያችኋለን ያለው ነገር። ጅማ ላይ የሆነ አዲስ አበባ ላይ የሆነ ያለው የፒያሳ ቫይብ የለም። እዛ አካባቢ እንደዚህ አይነት ቫይቦች አሉና እሱን እስቲ እናስመለክታችሁ ይላል። ለከታተሉ አረ አንቺ አረፊ እኔ ጽግሽ ትምት የምለው እንደሱ ይኸውላችሁ ይሄ ካፌ ነው። ማኪ ምንድን ነው? ካፌ ነው። እግዚአብሔርን እኔ ሲኒ ማለት ነው። እኔ ሐውልት መስሎኝ ነበር። ካፌ ነው። ይሄ ግን ሐውልት ነው። እና ጅማን እንዴት ጸደናት ቤባስ ጅማ እንዴት አያዝ? አየሁት ጸዳነች። ለምን አይነት የምትሆን ከተማ ነች? ለምን የምትሆን ከተማ ነች? ጅማ ፒያሳ እንደዚህ አዲስ አበባ ፒያሳ ዛሬ መንገድ ማርያምን ፒያሳ ነው የሚመስለው። ጭራሽ እየሄድን ራሱ ፒያሳ በቃ እነዚህ ወርቅ ቤቶቹ ምናምን አኮ ወደዛ ጠጋምበል ፈረንጅ አራዳ የሚባል ሁሉም ነገር አለ። ፈረንጅ አራዳ ፋያለስ ፈረንጅ አራዳ ያበደ ሰው እዛ ጋር ደግሞ ያበደ ነገር አለ ነው ማለት እዛ በቃ እናንተ ማየት የማትችሉት ካሜራ ጀርባ ብቻ ምንድነው እግዚአብሔርን አዲስ አበባ የመጣው ነው የመሰለኝ። እኔ ጭራሽ እንደዚህ ኤክስፔክት አላደረኩም። ግን አዲስ አበባ ራሷ ምንድነው የሚደብረው ሳይሆን በጣም ሩቅ ነው፣ ለመኪና ሩቅ ነው እና እሱ ነገር ትንሽ ይደብራል። ከዛ በተረፈ ግን ማለት ነው በጣም ጸዴ ነው። ጽድት ያለ ቤት ህዝቡ ራሱ ጸዴ በቃ ካፌ ነው። አላሾፋችሁ ይሄን ራሱ ይሄ ሱፐር ማርኬት እኔ እናቴ ትሙት እንደዚህ አይነት እንትን አላየሁም። ላሊበላ ሄደናል። ላሊበላ እንደዚህ አይደለም። ሌላ ነው ብቻ ብዙ ቦታ ወንቅሸት ገብርኤል ሄደናል። እንደዚህ አይደለም አብዛኛው ማለት ነው እንትን አለው። አራዙሮ ካሜራው ነው ያስኮ እና ዞር ነው እዛ ጋር ፍቅር ይሰራሉ እዚህ ነው። አረ እዚህም ግን ማን ነው ይወዳችሁ ፎቶ እዛ የሚነሱ ሰዎች እዛ ፒያሳ ጎዳና ላይ እንዳሉ ሰዎች ማለት ነው አለ እንደዛ እና በጣም ሱቅ ቤት ነው። የት ነው? እናቴ ወርቅ ቤት ሱቅ ቤት ማርያም ፈረንጅ አራዳ የሚባለው ሰፈር ቁጥ ፒያሳ ራሱ ፒያሳ አለው። ወርቅ ቤት ነው አለው። ወርቅ ቤት አስክሬም ቤት ይቻሉ ዳቦ ስልት ያለ ይሄ ኦቭን ቤት ፖፑላር ምናምን እንዳለበት ወዳችሁ እዛ ጋር ኧረ እናቴ ትሙት ቤት ነው። አምባሳደር ነው። አንቺ ሰነዳ ተከፍታሽ እስኪ አንዴ ማርያም ቢኒ ያራዳ የሸገር ሌባ እዚህ ቢኒ የሚባል አንድ ምርጥ ጀለስ አለች። ኧረ አንተ ዘመድ ነው እና ዘመድ እሱ ዘመድ ለኔ ጀለስ ነው። ለኔ እኮ ነው
ለቢና ደውለት ቢና ያረዳል ይጆላል እመጣለሁ ብላለች ቢናና ሲኒማ በነፃ ቢና ጋር በጣም እግዚአብሔርን ጂማ በጣም ጸዴ ናት። ጂማ ስትመጡ ለቢና ደውሉለት። ቢና ትራቨል ቢና አፍሮም ትጀምራ ኢቨንት ደግሞ ልትጀምር ነው። እሱንም እናስተዋውቃላታለን። ቢና የነገው ቪዲዮ ትገባለች። ኧረ ሴት ያሉ ይኸውላችሁ ጅማ የሌለው ምንድን ነው መሰላችሁ? ጅማ የሌለው ምን መሰላችሁ? ሴት የለም ብዙ እግዚአብሔርን አላየሁም። እኛ ስራ ላይ ስለነበር ነው 3 ቀን ስራ ላይ ነበር ነው። አንገተ ነው እኮ ገብሬ ያልተኛ ነው እስኮ 3 ቀን አዝጋ። ኧረ እዚህ ልስ አይደለም። ኧረ በቃ ነው ይቅርብኝ እና ይቅርብኝ እባክህ። እና ይኸውላችሁ ለተከታታይ 3 ቀን ማለት ነው እንቅልፍ ለ2 ሰዓት ያክል ቢሆን ነው የምንተኛው እና በጣም ነው የሚከብደው፣ ግን እግዚአብሔር ይመስገን። ዘጋ ያለው እንግዲህ እኔ በቃ ስለምን እናገር ነው ሁላችሁም የሱራ ቤተሰቦች ሰብስክራይብ ሼር እያደረጋችሁ አበረታቱት። አዲስ ዩቲዩብ ነውና ሁላችሁም የገባችሁ ሰብስክራይብ አድርጉት። የሚገራርም ብሎግ ይለቅላችኋል። በስራው ደግሞ ሱራ መንጊዜ የማይታመም እየገባችሁ ሰብስክራይብ አድርጉት። ሱራ አያውቅም ሎዛ ያራዳ ልጅ ቀጣይ በፕራንክ ምናምን ይመጣላችኋል። ያራዳ ልጆች ይመቻችሁ።